ኢቅላብ ኢቅላብ ማለት በቀጥታ ትርጓሜው መገልበጥ ወይም መቀየር ማለት ሲሆን ቁርአን ላይ ከኑን ፊደል ከላይ የትንሿ የሚም ምልክት ተቀምጣ ስናገኛት የምንጠቀመው የአነባብ አይነት ሲሆን በአጭሩ የኑን ፊደልን ድምጽ ወደ ሚም ፊደል ድምጽ መቀየር ማለት ነው። ወይም ደግሞ ን የሚለውን ድምጽ ም አድርገን ቀይረን ማንበብ ማለት ነው። ይህ የሚፈጠረው ታዲያ ከኑን ሳኪና ቀጥሎ ባእ ፊደል የመጣ ጊዜ ነው። የዛኔ የኑንን ድምጽ ወደ ሚም ድምጽ ቀይረን እናነባለን። ለምሳሌ فلم تقتلون أنبياء الله ثم اتخذتم العجل من بعده فقال أنبئوني بأسماء هؤلاء بتنوين فجعلناه سميعا بصيرا ስለዚህ ከኑን ፊደል ቀጥሎ ባእ ፊደል በሚመጣበት ጊዜ የኑን ፊደልን ድምጽ ወደ ሚም ድምጽ ቀይረን እናነባለን ማለት ነው። ሰሚዓን በሲራ ሳይሆን ሰሚዓን በሲራ። ወደ ሶስተኛው እንለፍ። ኢዝሃር ማለት በቀጥታ ትርጓሜው ግልጽ ማድረግ ማለት ሲሆን ከኑን ሳኪና ቀጥሎ ከነዚህ ከስድስቱ የጉሮሮ ፊደላት መካከል ማለትም ሀምዝ፣ ሀ፣ ዓይን፣ ሐ፣ ገይን፣ ኸ አንዱ ፊደል ሲመጣ ኑን ፊደልን በግልጽ ከመውጫ ቦታዋ በግልጽ እናነባታለን ማለት ነው። በዚህን ጊዜ ታዲያ ኑን ሳኪና ከላይዋ ላይ የሱኩን ምልክት ተቀምጦባት እናገኛታለን። ለምሳሌ ሲራጠ አለዚነ አንዓምተ ዐለይሂም ፈሰሊ ሊረቢከ ወንሐር فأما من أعطى واتقى بتنوين عبدا إذا صلى ስለዚህ ኑን ሳኪናን ያለምንም መደበቅና ያለምንም መጨፍለቅ በግልጽ ከቦታዋ እናወጣታለን ማለት ነው። ልክ እንደ ማንኛውም እንደ ሌሎቹ ፊደላት ማለት ነው። እዚህ ላይ ታዲያ እነዚህን ሁለት አንቀጾችን በጥንቃቄ ማንበብ ይኖርብናል።